ገቢ ስታጡ የቤት ክራይ አንዳንድ ወጪዎች እናንተ ጋር እንትን ያደርጉ ሲመጡ ቢዝነሱ ፌል ሊያደርግባችሁ ይችላል። ቢዝነሳችሁ ሊለወጥ አልቻለም። ቢዝነሳችሁ ሊያድግ አልቻለም። እንደዚሁ የጀመራችሁት ስራ ደግሞ እንዳሰባችሁ ትርፋማ ሊያደርጋችሁ አልቻለም። ይህ ችግር የማን ነው ካላችሁኝ የእናንተ ነው። ይህ ችግር ከየት ነው ካላችሁኝ ከእናንተው ከራሳችሁ ነው። ሰላም እንደምን አላችሁ? በያላችሁበት ሁሉ ሰላማችሁ ይብዛልኝ። ዛሬ ወደ እናንተ በቆንጆ ቪዲዮ መጥቻለሁኝ። እስከ መጨረሻው ከቆያችሁ እመኑኝ ታተርፉበታላችሁ። እስከ መጨረሻው ካያችሁት ጠቃሚ የሆኑ ሐሳቦችን በመጨረሻ ላይ አስቀምጥላችኋለሁ ማለት ነው። ታዲያ ቤቱን ሰብስክራይብ እያደረጋችሁ እንደዚህ ደግሞ ላይክ እያደረጋችሁ ቪዲዮ እንድትጀምሩ በአክብሮት ጠይቃለሁ ማለት ነው። ቢዝነሳችሁ ላይ እንደጠበቃችሁ ትርፍ ማግኘት ካቃታችሁ ችግሩ ከናንተ ነው። ችግሩ ስተቱም ከናንተ ነው ማለት ነው። ምክንያቱም አንደኛ ነገር እናንተ ጥሩ ፕሮዳክቶች ጭምር እንዳሏችሁ ሰዎች አያውቁም። እናንተ ጋር ሰዎች የሚፈልጉት ነገር እንደተቀመጠ የሚያውቅ ሰው የለም። ምናልባት አንዳንዶቻችሁ ዘመዶቻችሁ ብቻ ናቸው የሚያውቁት። ሰፈር ብቻ ያሉት ሰዎች እንደዚህም ቅርብ ቦታ ያሉ ሰዎች ብቻ ናቸው የእናንተ ጥሩ ፕሮዳክት እንዳላችሁ አያውቁም ማለት ነው። በተለይ አንዳንዶቻችሁ ብዙ ብር ቦታውን አስተካክላችሁ ብዙ ወጪ አውጥታችሁ ቆንጆ የሆነ ቢዝነስ ትከፍቱና ከዛ በኋላ የሚገዛኝ ሰው አጣው ብላችሁ ወደ መክሰር ወደ መፍራት ያልሆነ ሐሳብ ውስጥ ትገባላችሁ ማለት ነው። ይህ ችግር ከናንተ ነው። ጥሩ ዕቃ እንዳላችሁ ጥሩ ነገር እንደያዛችሁ በጣም ቆንጆ ለሰዎች የሚጠቅሙ ለሰዎች የሚሆኑ የተለያዩ ነገሮች እንዳሏችሁ እናንተ ሰዎች አያውቁም። ስለዚህ ግዴታ ለሰዎች ያላችሁን ፕሮዳክት ለሰዎች ማሳወቅ አለባችሁ። ሰዎች ሊያውቁት ይገባል ማለት ነው። በእርግጠኝነት እመኑኝ፣ ሰዎች ካወቁት ሰዎች ይህን ዕቃ እናንተ ጋር እንዳለ ከገባቸው ለእናንተ ሲሉ እናንተ ጋር አይመጡም። ለእናንተ ሲሉ ወደ እናንተ ሱቅ አይመጡም። ምክንያቱም ይህ ምንድነው ካላችሁ ሰው የሚፈልገው ነገር ካለ ወደዛ ለመሄድ ምንም ነገር አይከለክለው ማለት ነው። ያላችሁን ግብአት ያላችሁን ልትሸጡት ያዘጋጃችሁት ምንም ነገር ካላችሁ አስተዋውቁት ለሰዎች። ይህ ዕቃ እኔ ጋር አለኝ ብላችሁ ይህ ነገር እኔ ጋር አለኝ ብላችሁ ማስተዋወቅ አለባችሁ ማለት ነው። ያስተዋውቃለሁ ለዚህ ሁሉ ሰው አለኝ ያልኩ ልዝሮይ ካላችሁኝ ቀላል መንገድ ነው። ብዙ መራቅ አያስፈልጋችሁም። ሁሉም ነገር በስልካችሁ አለ። ሁሉም ነገር ስልካችሁ ጋር ነው ያለው። ያላችሁን ማቴሪያል ያላችሁን ዕቃ ምንም አይነት ነገር ፕሮዳክት በስልካችሁ ቪዲዮ ያቀረጻችሁ በቴሌግራም በዩቲዩብ በቲክቶክ በፌስቡክ በተለይ ፌስቡክ እና ቴሌግራም ላይ ተጠቀሙበት። በጣም ያልተጠቀምንባቸው ነገሮች ናቸው እነዚህ። እዛ ቦታ ላይ በደንብ አድርጋችሁ ተጠቀሙበት። ካልሆነ ግን እናንተ ጥሩ ነገር እንዳላችሁ እንዳልኳችሁ ሰዎች አያውቁም። የተወሰነ ሰው ነው የሚያውቀው። ወይም ደግሞ ሰው እስኪያውቃችሁ ድረስ እናንተ ተስፋ ትቆርጣላችሁ። ምናልባት ያወጣችሁት ወጪ ብዙ ስለሚሆን ልትከስሩ ትችላላችሁ ማለት ነው። ስለዚህም እናንተ ያላችሁ ነገር በሶሻል ሚዲያ እያስተዋወቃችሁ መሸጥ ጀምሩ ነው የምላችሁ። በዚህ መንገድ ቢዝነሳችሁ ማደግ ይችላል፣ መለወጥ ይችላል፣ መቀየር ይችላል። እመንን ኢትዮጵያ ላይ አብዛኛው ሰው አሁን ይህን ቢዝነስ ገብቶታል። ይህ ቢዝነስ አይዲያ ይህ ቢዝነስ መንገድ ተረድቶታል ማለት ነው። እናም እናንተም ምንም የሚከብድ ነገር ስለሌለው ማለት ነው። አቀራረጽን ከፈለጋችሁ ኤዲት አደራረጉን፣ ፖስት አደራረጉን የተለያዩ ነገሮች ሶሻል ሚዲያዎች እንደዚህ እንደምትጠቀሟቸው ሐሳብ ወይም ደግሞ እንደዚህ የሆነ ልምድ የሚሆናችሁ ነገር ከፈለጋችሁ ዩቲዩብ ገብታችሁ መማር ትችላላችሁ። እያንዳንዱን እንዴት አድርጋችሁ መጠቀም እንደምትችሉ ብዙ ሰው በተለያየ አይነት መንገድ ቪዲዮ ሰርተላችኋል ማለት ነው።